አንዳንዴ እምቢ በላቸው እምቢ አደርገዋለሁ በላቸው። አያችሁት? ኮቹ አንተ አትችልም መስራት አትችልም መምታት አትችልም ፔናልቲ ለሌላ ተጫዋች ነው የሚሆነው ብሎ እምቢ አለው። አትችልም ማለቱ ነው። አይችላለሁ እመታለሁ አድርጌ ያሳያለሁ አለው። እምቢ አለው። አንዳንዴ አይ ማለት አለባችሁ። ውስጣችሁን አቢሊቲያችሁን ችሎታችሁን ስኪላችሁን የምታውቁት ራሳችሁ ናችሁ። ስለዚህ ሁሌም አትችሉም አንተ አታደርግም አትችልም ራስ ሲል እምቢ ቆይ ላሳይህ መቻየኝና ትላንት አልችልም ማለት ዛሬ አልችልም ማለት አይደለም። ትሬን አድርጌያለሁ የተሻለ ስኪል አለኝ ችሎታ አለኝ ማድረግ እንደምችል ላሳይህ ብለህ እምቢ ማለት አለብህ። እንዲህ ሲል እምቢ ማለት አለብህ። አንዳንዴ ክፉን ነገር እምቢ በሚል ልክ ነው እምቢ ማለት ያለብህ። ስለዚህ ተጫዋቹ እምቢ አደርገዋለሁ እመታለሁ ብሎ እምቢ አለ። መታ ጎል አስቆጠረ። ስኮርድ ዘን ተናደደ። ካስቆጠረ በኋላ እምቢ ብሎ ነው በነገራችን ላይ ፈቅዶለት አይደለም እምቢ ብሎ ነው በጉልበት ነው ግን አደረገው አሳየው ችሎ ማለት ነው። ዘን ኮቹ አሁንም አረካም እንደማይችል ነው የሚያውቀው። ነገር ግን ተጫዋቹ ከዛ በበላይ ደግሞ ኮቹን አሰልጣኙን ተበቀለው። ሉክ ሁለተኛ ግቡን በጥንካሬ በችሎታው በብቃቱ እምቢ በማለት በመበቀል አስቆጥሮ የጨዋታው የበላይነት የጨዋታው አሸናፊነት ማለት የቡድኑን አሸናፊነት ተቆጣጥሮ የበላይ አድርጎ ወጣ። እስቲልና አትችሉም የሚላችሁ ሰዎች እንደምትችሉ አይቀበሏችሁም። እስቲል ነው አልተቀበለውም እንደሚችል ማለት ነው። አንድ ታሪክ አለ። ሁለት ወንድማማቾች የ10 ዓመት እና የ6 ዓመት ወንድማማቾች ሁሌም በፍቅር ይጫወታሉና ሁሌም በፍቅር ወጣው ነው ጨዋታ የሚጫወቱት። አንዱ ለአንዱ በጣም ይተዛዘናሉ ይደጋገፋሉ። አንዱ ካለ አንዱ አይፈራም አንዱ ካለ አንዱ አይፈራም ሁለቱም ማለት ነው። ከለታት አንድ ቀን በጨዋታ ስሜት ውስጥ ሆነው እያለ ራቅ ብለው ከቤታቸው በሆነ ጫካ ውስጥ ገብተው ጨዋታ ጀመሩ። ዘን በጨዋታ ላይ እያሉ በከፍተኛ ስሜት እየሮጡ የጫካው ውስጥ ጫካውን ተፈጥሮውን እያደነቁ ምናምን እየተጫወቱ እያለ ከዛ በፊት ተቆፍሮ የነበረ በጣም ጥልቅ ገደል ውሃ ይወጣበት የነበረ የውሃ ጉድጓድ ነበረና ጫካ ለብሶ ስለነበረ ትልቅ ወንድሙ አላየውም። አጋጣሚ ሆኖ ወደቀና ውስጥ ገባ ማለት ነው ገደል ውስጥ። ትንሽ ወንድሙ ደነገጠ። በአካባቢው ሰው የለም። ቢጮህ የራሱ ጩኸት ብቻ ነው ኢኮኖሚ የሚሰማው። ምን ያድርግ? ይሄዳል ይመለሳል ይጮሃል። ምን ያድርግ? ትልቅ ወንድሙ እዛ ገደል ውስጥ በውሃ ተውጦ ለመውጣት እያፋተረ ነው። ዘን ረድረሱልኝ ቢል የሚደርስለት አጣ። ያ የ6 ዓመት ልጅ የሆነ ነገር ምክንያት መፈለግ ጀመረ። እየፈለገ እያለ ግን ማንቋቋት አይደል የሚጠበቅበት። እየፈለገ እያለ አንድ ባሌ ውሃ ሲወጣበት የነበረ ገመድ ያለው ባሌ አገኘ። እሱም ባሌ ወደ ታች ወረወረና ያዘው አለው ማለት ነው። ያዘው እኔ ገመዱን አጥብቄ ይዣለሁ ውጣ አለው። የልጁ ክብደት አይደለም የሚታየው አለመቻሉ አይደለም የሚታየው የትልቅ ወንድሙ ክብደት ከሱ እንደሚበልጥ አይደለም የሚታየው። የሱ የሚታየው ልጁን ማትረፍ ብቻ ነው ጎሉ ማለት ነው። ልጁም እንዳየ እየፋተረ እያለ ለመውጣት እየፋተረ ስለነበረ ባሌውን እንዳየ ባሌውን ያዘና ገመዱን አጥብቀ ያዛለው። ዝም ብለህን አጥብቄ ይዣለሁ አለው። በማይታመን ፍጥነትና በማይታመን ስትራቴጂ ትልቁን ወንድሙን ከገደል አወጣው። ያ ትንሽ ወንድም ወደ ሰፈሩ ሄዶ ወንድሜ እኮ ወድቆ ነበርና እኔ አወጣሁት አለ። ወንድሙም አወጣኝ ብሎ ተናገረ። ሊያሟቸው አልቻሉ ሰዎቹ። አይ አንተ እኮ አትችልም እንዴት ሆኖ ይሄኮ በኔቸር የማይሆንም አንብልቤብል ነው እንዴት ልንቀበል እንችላለን አሉት። ነገር ግን አንድ ጥበበኛ ሰው ነበርና እዛ አካባቢ አስታራቂ ሽማግሌ አባት አዋቂ ሰው ነበርና የሚነግሩት የሚያዳምጥ ጥበበኛ ሰው ስለነበረ ያ ጥበበኛ ሰው ሲያወራው ልጁ አባ ወንድሜ እኮ እንደዚህ ሆኖ ወድቆ እንደዛ አድርገን አወጣ ነው ምናምን ብሎ ሲነግረው አው አወጣው አይደል ተባረክ ምናምን ይሏል። የሰፈሮቹ ሰዎች እንዴት ተቀበለዋለህ? ውሸት እኮ ነው አይሆንም እኮ እንደዚህ እንዴት ይደረጋል? ትንሹ ትልቁን እንዴት ያወጣዋል ብለው አሉት። እንዴ እንዳደረገውማ እየነገራችሁ እኮ ነው እሱ እየነገረን እኮ ነው። አይ እንዴት ቻለ? አይችልም እኮ ትንሽ እኮ ነው።
አይ ያኔ እኮ አትችልም የሚለው ድምጽ አልነበር ልጁን እያወጣ እያለ እንደናንተ ያለ ድምጽ አትችልም የሚል ድምጽ በዛ አካባቢ አልነበረም አትችልም ካልከው አይችልም ግን አትችልም ሳይሆን ልጁን ወንድምን ማትረፍ ትችላለህ የሚል ድምጽ ስለነበረ ችሎ አወጣው ችሎታው ደግሞ በውስጡ ነበረ ወንድሙን ማትረፍ የሚል ችሎታ ባምሮ ነበረ ስለዚህ ማትረፍና ማትረፍ ስለነበር ቻለ አላቸው አው አትችልም ከተባልክ አትችልም ትችላለህ ከተባል ትችላለህ ስለዚህ ሁሉም በውስጥ ነው ያለው ማለት ነው አንዳንዶቹ ጭቃ ይቀቡናል የትላንት ውድቀታችንን ያዩናል ነገ እኮ ሌላ ቀን ነው ዛሬ ሌላ ቀን ነው ትላንት ሌላ ቀን ነው እዛው እንደወደቅን እንደነበረ ያዩናል በነገራችን ላይ ንቀት የሚያውቅ ሰው ጓደኛ እንደሱ የሚንቅህ ነገር የለም ከሱ ርቀህ ነው ስኬት ማሳካት ያለብህ ሁሌም እንደማትችል ነው የሚያውቅ እዛ ከወደቀበት ቦታ እሱ ስላለ ብቻ አንተም እንደወደቅክ ነው የሚያገናዝበው ማለት ነው የሚያውቀው ማለት ነው ስለዚህ አሸናፊነት በውስጥ ነው ያለው አለቃ አትችልም ቢለ አንተ አትችልም ብለ መቀበል የለብህ አለመቻልህና መቻልህን የምታውቀው አንተ ነው